በዓለም አንደኛው ማቀዝቀዣ ማን ይመስላችኋል? በምንኖርባት ምድር ላይ ሁለት አይነት ኤር ኮንዲሽኒንግ ሲስተም አሉ። እነሱም ጄታ ኤምኬቱ ኤሲ እና የተቀሩት ሌሎቹ ናቸው ቢባል ማጋነን አይሆንም። ይህን ያክል የጄታ ኤሲ አስገራሚ ያደረገው ሚስጥር ምን ይመስላችኋል? በመጀመሪያ የኢንዱስትሪ ማቀዝቀዣ ክፍሎችን የሚጠቀሙበትን አይነት ፌሮን R12 ስለሚጠቀም ነው። እናም በዚህን ጊዜ እናንተ መኪናውን እያቀዘቀዛችሁ ብቻ ሳይሆን ወደ በረዶነት እየተቀየራችሁም ጭምር ነው። በሁለተኛ ደረጃ ጄታ ኤምኬቱ ምንም አይነት የሙቀት መቆጣጠሪያ የማይበግረው ሲስተም ሲሆን አንዴ ብቻ ካበራኸው ምንም አይነት ምህረት የማያሳይ ያገኘውን ነገር በሙሉ ብርዱን የማቀዝቀዝ ኃይል አለው። ምናልባት ፊትህን የጄታ ኤምኬቱ ኤሲ ካገኘ ከቀዳዳው ደመና የሚመስል ጭጋግ እየወጣ ነው ማለት ነው። እናም አንዴ ብቻ ክሊክ ካደረግ በጣም ቅዝቃዜ እንደሆነ የሚያሳይ ምልክት ነው። ሁለተኛውን ክሊክ ብታደርግ ትንሽ ከባድ ብርድ ይገጥመሃል። ሶስተኛውና የመጨረሻው ክሊክ ብታደርገው ደግሞ ከተቀመጥክበት ጀርባ ከአንታርክቲክ ያልተናነሰ በረዶ ይሸፍናል። ይህን ቪዲዮ ያዘጋጀላችሁ ዋልታ ጂፒኤስ ሲሆን መኪናችሁ በምን ያህል ፍጥነት እየተጓዘና ምን ያህል ሰዓት እንደቆመ በስልካችሁ መከታተል የሚያስችላችሁ የጂፒኤስ ቴክኖሎጂ ዛሬ ነገ ሳትሉ ከታች ባለው ስልክ ቁጥር አስገጥሙ።